እንደምን ሰነበታችሁ ውድ ተመልካቾቻችን። ይህ በየሳምንቱ የምናካሄደው የመጽሐፍ ቅዱስ የውይይት ክፍለ ጊዜያችን ነው። ይህንን የውይይት ክፍለ ጊዜ ሆፕ ቻናል ኢትዮጵያ እና ፍኖተ ብርሃንና አብረን በመሆን የምናዘጋጀው ዝግጅት ነው። ፍኖተ ብርሃንና የተለያዩ ዝግጅቶች አሉት። መጽሔት ያዘጋጃል፣ መጽሐፍን ያዘጋጃል፣ እንዲሁም ድህረ ገጽ አለው። ድህረ ገጹ ላይ ያሉትን ጽሁፎች ይህንንም ፕሮግራም ያለፉትን ለመከታተል የምትፈልጉ www.gizew.org ብላችሁ ብትገቡ በዚያ ሁሉንም ታገኙታላችሁ። በዚህ በሶስት ወር ጥናታችን ስናጠና የነበርነው የዘፍጥረት መጽሐፍ ነው። ዘፍጥረት መጽሐፍ የመጽሐፍ ቅዱስ የመጀመሪያው መጽሐፍ ነው። የብዙ ዓመታትን ታሪክ የሚሸፍን መጽሐፍ ነው። ይህንን መጽሐፍ በጣም ብዙ ትምህርቶችን ያገኘንበት፣ ብዙ ትምህርት የተማርንበት መጽሐፍ ነበር። ዛሬ የማጠቃለያችንና የመጨረሻው ይሆናል። እነዚህ ሙሉን መጽሐፍ ደግሞ በጠቅላላ ያገኘነውን ትምህርት የምናይበት አንድ የተለየ ፕሮግራም ደግሞ እናዘጋጃለን። የዛሬው ግን የ13ኛው ወይም የመጨረሻው ክፍለ ጊዜያችን ነው። እስራኤል በግብፅ ምድር የሚል ርዕስ ተሰጥቶታል። እስራኤል በግብፅ ምድር። የዋናው መግቢያ ጥቅሳችን የተወሰደው ከዘፍጥረት 47:27 ላይ ነው። እንደዚህ ይነበባል። ዘፍጥረት 47:27 እስራኤልም በግብፅ ምድር በጌሴም አገር ተቀመጠ፣ ገዟትም፣ ረቡ፣ እጅግም በዙ ይላል። ይሄ ነው መግቢያ ጥቅሳችን የተወሰደው። ወደ ውይይቱ ከመግባታችን በፊት አጠር ያለ ጸሎት እናደርጋለን። ቅዱስ የሆንክ አባታችን እጅግ አድርገን እናመሰግንሃለን። ይህንን መጽሐፍ በምናጠናበት ጊዜ ሁሉ ብዙ ትምህርቶችን አስተምረህናል። ይህንን የምንማረውን ትምህርት በሕይወታችን ተግባራዊ እንድናደርገው ኃይልና ጉልበት እንድትሰጠን ለምናሃለን። ይህንንም ፕሮግራም የሚመለከቱ በያሉበት በተለየ መንገድ መንፈስ ቀርቦ የሚያስተምራቸው እንዲሆን ለምናሃለን። ጊዜ ተሰዓቱን ተረከብ፣ በክርስቶስ አሜን። የባለፈው ሳምንት የዮሴፍን ታሪክ አይተን ነበር። ዮሴፍ ከባርነት እንዴት ልዑል እንደሆነ በተለይ ባለፈው ሳምንት በተለይ እንዴት ያለ ባህሪ በእግዚአብሔር ላይ በመተማመን እንዳዳበረ የይቅርታ መንፈስ የገዛው ሰው እንደሆነ አይተናል። እንግዲህ ቅድም እንዳስቀመጥኩት ይህ የዘፍጥረት መጽሐፍ ወደ መጠናቀቂያው ተቃርበናል። ከዚህ ታሪክ ክስተት በኋላ ያሉትን ታሪኮች ነው እንደ ማጠቃለያ የምናየው። ዮሴፍ ወንድሞቹ ጋር ማንነቱን ከገለጸ በኋላ እንግዲህ ታሪክ ይቀየራል። በዛ ታሪክ ሂደት ውስጥ ያዕቆብ እንዲመጣ ይደረጋልና ይህንን ዝርዝር ታሪኩን እስቲ መጀመሪያ እንየው። እንዴት ነው ያዕቆብ ወደ ግብፅ የመጣው? ያዕቆብ ወደ ግብፅ ለመሄድ መወሰን ቀላል ውሳኔ አይደለም፣ ከባድ ውሳኔ ነው። እንግዲህ አያቱ የአባቱ አባት ውጣ ከሀገር ተብሎ ከሀገሩ ወጥቷል። ከሀገሩ ከወጣ በኋላ ደግሞ እምሰጥ ሀገር አለች፣ ይቺ ምድር ያንተ ናት፣ ይቺ ምድር እሰጥሃለሁ ተብሏል። ከነዓንን የሚኖረው በከነዓን ነው። አሁን ግን ያን የሚያፈርስ ነገር ነው። ወደ ኢጅፕት መሄድ፣ ያ የእግዚአብሔር ተስፋ የእግዚአብሔር ቃል የት ሊጥለው ነው? ያንን የት ጥሎ ነው ወደ ግብፅ የሚወርደው? ነገር ግን እግዚአብሔር ደግሞ ቸር ነው እና ይህን ውሳኔ በትክክል ሊወስን እንዲችል የሚረዱት ነገሮች አድርጎለታል። አንድ ዮሴፍ በሕይወት እንዳለ ሰምቷል እና ዮሴፍ በሕይወት ኑሮ ወደዚህ ና ማለቱን ይህንን ሲሰማ ወደዚያ ለመሄድ
ከሚገፋፉት ነገሮች አንዱ ይሄ ነው። ሁለተኛ ረሃብ፣ እዚህ ሞት ነው ያለ፣ እዚያ ግን ምግብ አለ። በልጁ እጅ የሚሰጥ ምግብ ወደዚያ እንዲሄድ ይሄ የሚረዳው ወደዚያ ለመሄድ እንዲወስን ከሚረዱት ምክንያቶች ሁለተኛው ሊሆን ይችላል። ሶስተኛው ዋናው ምክንያት ግን እግዚአብሔር ተገለጠለት ይላል። ተገለጠለትና ነገረው፣ አትፍራ፣ ወደዚህ ሀገር ከመሄድ ወደ ግብፅ ምድር ከመሄድ አትፍራ። እኔ አስቀድሜ ለአባቴ የተገለጽ ለአንተም የተገለጽሁልህ ወደዚያ እንድትሄድ ፈቃዴ ነው፣ ፈቅጃለሁ። ሂድና ሕይወት አትረፍ ነው። ይሄ እንዲህ እንዲወስን ረድቶታል። ለምን የሚሄደው ደግሞ ነግሮታል እግዚአብሔር። መሄድ ብቻ ሳይሆን አወጣለሁ መልሼ ከታች ምድር ከግብፅ ምድር ኑረህ የተወሰነ ጊዜ ትኖራለህ። ከዚያ በኋላ እኔ አወጣለሁ፣ ወደዚች ምድር እመልስሃለሁ። አሁን በእግዚአብሔር ላይ ያለው እምነቱ እየበረታ እየጠነከረ መጣ። እግዚአብሔርም አንድ በአንድ ምክንያቶቹን ዝርዝሩ አስረዳው። በዚህ ምክንያት ይህም ሁሉ ሲረዳ ለመድ ቻለ፣ ለመወሰን ቻለ እና ወደ ግብፅ ወረደ። በዚህ ምክንያት ነው ወደዚያ ሊሄድ ቻለው። በጣም ጥሩ። ብዙ ሰረገሎች፣ ስጦታ፣ አገልጋዮች፣ ስንቅ ሁሉን የላከለት ዮሴፍ መጀመሪያ ግን ልጅህ በሕይወት አለ ሲሉት ያመነ አይመስልም። እነዚህ ልጆች እንደገና ደግሞ የሚል ይመስላል። በኋላ ግን ይህንን አየና አመነ ይላል መጽሐፍ ቅዱስ ስናነብ። የመጣውን ነገር ሁሉ ሲያይ አመነ። አሁንም እንደተነገረን እግዚአብሔርም እንዲሄድ አደፋፈረው። ሂድ፣ አይዞ፣ አትፍራ፣ እኔ ከአንተ ጋር ነኝ አለው። ከመጡ በኋላ እስቲ እንግዲህ እንዴት እንደተገናኙ ከዛ ዮሴፍ ምን እንዳደረገ ታሪኩን አብራሩትና ጥያቄ ይኖረኛል። አካሄዳቸው ላይ ሀሳብ ለመስጠት ነው። ሁሉም እስራኤል ነበር የሄዱት። ማለት 70 የሚሆኑ እንግዲህ በዛ ጊዜ የእስራኤል ዘር የሆኑት እስከዛ ጊዜ ውስጥ 70 ሆነዋል። ያ ራሱ ብዙ ነው ማለት። እንዲሁም ያዕቆብ ወደ አጎቱ ቤት ሲሄድ ብቻዬን ወጣሁኝ ብሎ ነበረ እና አሁን ግን 70 ሆነዋል እና ይሄ የእግዚአብሔር የተስፋ ቃል እየተፈጸመ ይመስላል እና 70ውም አንድም ሳይቀሩ ነቅለው ነው የሄዱት ወደ ግብፅ እና አባታቸውን ጨምሮ ማለት ነው። የሚያስገርመኝ ደግሞ ይዘረዘራቸዋል መጽሐፍ ቅዱስ። የሚያስገርመኝ ነገር እኮ የሮቤል ልጅ፣ የስምዖን፣ የእያንዳንዳቸው ልጅ እያለ ይዘረዝራል እና ያ እግዚአብሔር የሰጠው ተስፋ ይሄ በቃ ያ ፍሬያማነታቸውን እያሳየን ነበር። ይሄው የእግዚአብሔር ተስፋ በዚች በትንሽ ዓመት ራሱ መፈጸሙን እና እግዚአብሔር የነገረው ይሄ ቃል ላይ ራሱ አንድ የገረመኝ ነገር ይሄንን አትፍራ የሚለውን ለአብርሃምም እግዚአብሔር ነግሮት ነበረ። ያኔ አብርሃም በፈራ ጊዜ ዘፍጥረት ሄደን ወደ 12 አካባቢ ሄደን ስናጠና አትፍራ ብሎ አብርሃምን ሲያደፋፍረው እናገኛለን። እዚህ ጋም እግዚአብሔር አትፍራ ይለዋል ያዕቆብን መጥቶ እና አትፍራ የሚለው ቃል ምን ያህል የሚያስፈልገው እንደነበረ ያዕቆብ እንመለከታለን። ከዛም በላይ ግን ያስደሰተኝም ደስ የሚያለኝ ቃል እኔ አብሬህ እወርዳለሁ ደግሞ ይላልና ከሁሉ በላይ ትልቁ ቃል ኪዳን እሱ ነው። እግዚአብሔር በዛ ቦታ አብሬ ሄዳለሁ ከዛም ደግሞ አወጣለሁ አብሬ ሆናለሁ የሚለው ትልቅ ተስፋ እንደሆነም አስገርሞኛል። ያዕቆብ የነበረበት ሁናቴ ይሄን አትፍራ በተባለበት ጊዜ ሁናቴው እኮ በጣም የሚያስፈራ ነበር። ምክንያቱም ዮሴፍ ኦልሬዲ የለም። አሁን ደግሞ ያሉበት ሁኔታ የሚያስፈራ ነው። በረሃብ ነው የተከበቡት። ምድሪቱም ረሃብ የምታበቅለው ፍሬ የላትም ወይም ደግሞ የሚያቆያቸው የለም። በዚህ ውስጥ ሁኔታ ውስጥ ሆኖ ነው ያዕቆብ ይሄንን ድምፅ የሰማው እና በተለይ ደግሞ የልጁ መኖር ሲሰማ በጣም ደስ ብሎታል። ሁለተኛ ተስፋ እንዲያደርግ እና ሙሉ ተስፋውን እንዲይዝ ያደረገው ደግሞ አለመራቡም ጭምር ነው። በግብፅ የመጣለትን ነገር በሙሉ ሲመለከት
በእውነት እግዚአብሔር ከእርሱ ጋር እንዳለ ተመልክቷል እና በዚህ ምክንያት ማረጋገጫ ይሆንለታል እና በዛም ልክ ዮሴፍ አለ ሲባል ራሱ እንኳን ተነስቶ ለመሄድ አልቸኮለም። ስቲል ዮሴፍ ምን አደረገ? የእግዚአብሔርን ድምፅ ያዕቆብ የእግዚአብሔር ድምፅ እስኪመጣ ድረስ የእግዚአብሔርን ድምፅ እስኪያገኝና መተማመኛ እስኪያገኝ ድረስ አልሄደም እና አይደለም የያዕቆብ ልጆች ዮሴፍ ያዕቆብ ራሱ አሁን ባህሪያቸው በጣም ተለውጦ እግዚአብሔርን የመጠበቅ ሁኔታዎችን ሁሉ እንመለከትበታለን እና ይሄ ወጥቶ ከመሄዱ በፊት የምናገኘው እውነታና ታሪኮች ጭምር ነው። ሌላው የያዕቆብ ጉዞ ቀላል አልነበረም። ምክንያቱም የዓለምን ዴስቲኒ ወይ መዳረሻን ሁሉ ነበር በእጁ ይዞ ሲጓዝ የነበረው። ምክንያቱም እግዚአብሔር እቅዱ ከነሱ ዘር መሲህ እንዲመጣና ዓለምን በሙሉ እንዲዋጅ ነበርና አካሄዱንም እግዚአብሔር እየተጠነቀቀለት ነበር። ለኑሯቸውም ለሁሉም እግዚአብሔር ጣልቃ እየገባ እንደነበረ እንመለከታለን። በኋላም ደግሞ ዮሴፍ ያደረጋቸውን ነገሮች እናነሳለን። ያም መዳረሻውን ጥንቃቄ ያደረገለት እንደነበረ የምናይበት ታሪክ ነው። ከዛ እንግዲህ ታሪኩ ሲቀጥል ቅድም ወደ ጥያቄም ለመምጣት ይዳረሳሉ። ከዛ ሲዳረሱ ያዕቆብ ይሁዳን ይልከዋል። በጌሴም ሄዶ ዮሴፍ እንዲቀበለው ይልካል። ከዛ ዮሴፍ ሰረገላውን አስጭኖ ይመጣልና እንግዲህ 20 ዓመት ሙሉ ያ አባትና ልጅ በጣም የሚዋደዱ አባትና ልጅ ተለያይተው የነበሩት በዚህ ጊዜ ይገናኛሉ። እስራኤል ያዕቆብ የስሙ የተለወጠው ከሚወደው ልጁ ከዮሴፍ ጋር ይገናኛሉ። ባየውም ጊዜ ይላል መጽሐፍ ቅዱሳችን ተቃቀፉ፣ አላመነም። ምን ያህል ስሜቱን እንግዲህ ማሰብ ራሱ ይከብደናል። ከዛም የተናገረው ነገር አለ ቁጥር 30 ላይ ምዕራፍ 46 ቁጥር 30 ላይ እስራኤልም ዮሴፍን አንተ ገና በሕይወት ሳለ ፊትህን አይቻለውና አሁን ልሙት አለ። በቃ ምን ያህል በቃ ያ ሰላም እንደተሰማውና ያ ሲመኝ የነበረውን ነገር እንዳገኘ እና በቃ አሁን በሞትም ልሙት እንዳለ እንመለከታለን። በጣም የሚገርም ነው። የያዕቆብ ህይወት የመከራ ህይወት ከዚች በኋላ ነው እንግዲህ ከኖረ የሚቆጠረው። እስከዚች ድረስ ብታዩት በጣም የመከራ ህይወት ነው የኖረው። አንድ ሰባኪ ምን ሲል ሰማሁት? የአብርሃም የይስሐቅ የያዕቆብ አምላክ አይደል የሚባለው? አብርሃም የእምነት ተምሳሌት ነው አለ። የይስሐቅ ደግሞ ከላይ መወለድ። አሁን በይስሐቅ ህይወት ብዙ ስታዩ ብዙ በቃ እንደው የሽማግሌ ልጅ ሆኖ እንክ ተብሎ የኖረ እንደሆነ ታያለ። ከዛ ግን የያዕቆብ ግን የጽናት ተምሳሌት ነው ይላል እና በዚህ ሁሉ መከራ እስከ መጨረሻው የጸና ሰው ነው። ብዙ ውጣ ውረድ በጣም ብዙ ውጣ ውረድ አይቶ አሁን በሽምግልና አለ። አሁን እንዳነበብከው ከአሁን በኋላ ልረፍ አለ። ያ ሁሉ መከራ በቃ የተባለበት እድሜ ላይ እንደደረሰ ነው የምናየው። ይሄንን ታሪክ ካነሳን በኋላ እንቀጥል እና ወደ ግብፅ ሲገቡ ዮሴፍ ያበጀው መስመር አለ እንዴት መኖር እንዳለባቸው። እስቲ እሱን እናንሳና ከዛስ ምን ትምህርት እናገኛለን? ዮሴፍ ይሄ የእስራኤል እንግዲህ ነቅሎ የወጣው ህዝብ በግብፅ ባህል እንዳይዋጥ አንድ ያቀደው እቅድ ነበርና ያም ደግሞ ጌሴም በሚባለው ቦታ ትንሽ ራሳቸውን ብቻ ችለው የሚኖሩበትን አካባቢ እዛ እንዲሰፍሩ ነበረ ሀሳቡና ወደ ፈርዖን ገብቶ እንግዲህ ይህንን ማሳወቅ ወይም ፈቃድ መጠየቅ ሰማው ነበረበትና ስለዚህ ከ5 ወንድሞቹ ጋር ሆኖ ፈርዖን ፊት ገባ እና አስጠንቀቋቸው ነበረ። የምትሰሩትን ተናገሩ እና የምትሰሩት እነሱ ደግሞ የሚሰሩት በግ መጠበቅ፣ ማርባት እነዚህ የመሳሰሉ ስራዎችን ነበርና እሱን እንዲናገሩ የፈለገበት ምክንያት ምንድነው? ንጉሱ ሌላ ኃላፊነት ሰጥቷቸው እንግዲህ ከንጉሱ ጋር የቀረበ ትስስር እንዳይኖራቸውም ጭምር ነውና ምክንያቱም ያ ስራ በጊዜው የተናቀ ነበረ እና በዛ ስራ ሊሾማቸው እንደማይፈልግ ንጉሱ ግልጽ ነውና ስለዚህ
በዛ በጣም ግን ይሄ ጌሴም የሚባለው ቦታ ግን የበለጸገ በጣም ደስ የሚል ጥሩ ምድር ነበር እና ያን ምድር ለነሱ እንደሰጣቸው ግን ደግሞ በእንግድነት የሚቀመጡ ሰዎች ይሄ ህዝብ ሆነው እዛ ሊቀመጡ ሳይሆን አላማው በእንግድነት የሚቀመጡ ማለት ስለዚህ መውጣት በሚፈልጉ ጊዜ መውጣት የሚችሉ ነቅለው መውጣት እንዲችሉ መብት አብሮ የተሰጣቸው ናቸው እና ንጉሱም ምን ሰራላችሁ ብሎ ሲጠይቃቸው በጥገኝነት እንዳይኖሩ ነው ማለት ስራ እንዲኖራቸው በልመና እንዳይኖሩ ከማሰብ ነው የጠየቃቸው። እዚህ ላይ ግን ጥያቄ አለ። ጥያቄ ይነሳል። ጥያቄው ምንድነው? ወንድሞቹ በመንግስት ስራ እንዲጠመዱ አልፈለገም። ምክንያቱም ይሄ የጣዖት አምላኪ ሀገር ነው፣ የአሕዛብ ሀገር ነው፣ በእነሱ ፈተና ይወድቃሉ እንዳያልቁት ብሎ ይባላል። ግን ራሱ እዚያ እየሰራ ነው ለዚያው መንግስት እና እሱ ከቻለ እነሱ ስለምን አይችሉም? ለምን አይችሉም? እንዳውም እኔ ሌላ ሰፋ አድርጌ ላነሳ ነው። ለምን ይሄ እንዳውም የእግዚአብሔርን ጉዳይ ለማስተላለፍ ህዝብ ውስጥ ቢዋሃዱ ጨውና ብርሃን ናችሁ አይደለ? ራሱ ጥሩ አልነበረም ወይ? ተሰብስበው አጥር ሰሩ። በኋላም ያ አጥር ተገለበጠና ወደ ባርነት ሲቀየር እናየዋለን። እና ለምን አሁን ዋናው እግዚአብሔር የፈለገው ዮሴፍም ሲጠብቃቸው የነበረው ከጣዖት ልምምድ ውስጥ እንዳይገቡ የግብፅ ሰዎች ሲያመልኩ የነበሩት ጣዖቶች ነው እና ያንን ባህል እንዳይወስዱ ዮሴፍ የፈለገ ይመስላል። ደግሞም ቅድም ባለፈው ሳምንት ስናጠና እንደነበረ የዮሴፍ ዋናው ትኩረቱ የነበረው በወንድሞቹ ላይ እርስ በርሳችሁ በመንገድ እንኳን ስትሄዱ እንዳትጣሉ። ያ ማለት የመንፈሳዊ ብስለታቸው ያን ያህል ሙሉ በሙሉ የተማመነበት አልመሰለኝም። እናም ደግሞ አልተማመነበትም። ግን መጨረሻ ላይ አሁን ምን ሲያደርጋቸው እንመለከታለን። ከግብፃውያን ጣዖት ከሚያመልኩ ሰዎች ሲለያቸው እንመለከታለን እና ብቻቸውን በጌሴም ምድር ከእግዚአብሔር ጋር የሚኖራቸው መልካም ግንኙነት እንዲኖር ያደረገ ይመስለኛል። እና ዋናው በጣዖት አምልኮ ህብረተሰብ ውስጥ ተደባልቀው ከነሱ ያልሆነ ትምህርት ወይም ደግሞ የጣዖትን አምልኮ እንዳይወስዱ የፈለገ ይመስላል። ግብፃውያን ለምንድን ነው ከብት አርቢዎችን የጠሉት ብላችሁ ወደኋላ ተመልሳችሁ ስታስቡ የአብርሃም ታሪክ ላይ ነው የምናገኘው እና አብርሃም ሄዶ ሳራ እህቴ ነሽ ብሎ በዋሸ ጊዜ ፈርዖን ሚስት አድርጎ ወሰዳት እና በዛ ምሽት እግዚአብሔር ቤተሰቡን በሙሉ በመቅሰፍት መታው። ልክ አብርሃምን ከግብፅ ካባረረው በኋላ ነው ያንን ህግ ያወጣው ፈርዖን። ማንም ሰው ከሌላ ቦታ የሚመጡ ከብት አርቢዎች ጋር በጋብቻ እንዳይጣመዱና ቤተሰብ እንዳይመሰርቱ ከዛ ጊዜ በኋላ ነው ግብፃውያን እረኞችን ወይ ከብት አርቢዎችን የሚጠሉት። እና ያንን ራሱ ስንመለከት እግዚአብሔር እንዴት ለመልካም እንደተጠቀመው ወደፊት እነ ያዕቆብ የእስራኤል ልጆች በግብፅ በሚኖሩበት ጊዜ በጣዖት አምልኮ ተጠምደው እንዳይኖሩና ፈተና ውስጥ እንዳይገቡ እግዚአብሔር ቀድሞ የተጠነቀቀላቸው ነው። ያንንም ደግሞ ዮሴፍ ከእግዚአብሔር ሐሳብ ጋር ተባብሮ በስራ አንድ ላይ እንዳይሰሩ ሳይሆን በቤተሰብ በጋብቻና በፍቅር እንዳይጣመዱ ነው የዮሴፍ ሐሳብ የነበረው። እንደውም ፈርዖን ምን አለ? ከነዚህ ውስጥ ልዩ ችሎታ ያላቸው ሰዎች ካሉ ምረጥና በከብቶቼ ላይ ሹማቸውና እንዲያረቡ አድርጋቸው ብሎ ሲነግረው እንመለከታለን። ይሄ ማለት በስራ መተሳሰር ይችላሉ፣ ነገር ግን በጋብቻና በሌላ ነገር እንዳይተሳሰሩ ለመፈለግ ሲል ነው። ወደ ጥያቄውም ለመልሳት ጥያቄውን አልመልስልም፣ ያው ግን እንደ ሀሳብ እንድናስብ፣ ምክንያቱም ከባድ ነው ይሄ ፕራክቲካል ተግባራዊም ስናደርገው ጥያቄው ከባድ ነው። ጳውሎስም የሚሰጠን ምክር አለ፣ በማይመች አካሄድ አትጠመዱ የሚለን አለ። ስለዚህ ዮሴፍ ከዛም እየጠበቃቸው እንደሆነ ማየት እንችላለን። ከዛ ደግሞ አልፈን ደግሞ ስንመለከት ክርስቶስም የነገረን ሄዳችሁ አስተምሯቸው አጥምቋቸው የነገረን ደግሞ የተሰጠን ደግሞ ታላቁ ኃላፊነታችን ደግሞ አለ። ሁለቱንም ያው ባላንስ አድርገን መሄድ አለብን። ግን ከምን ምሳሌ ጋር ማየት እንችላለን? አሁን አንድ ሰው እየሰጠመ ብናየው ውሃ ውስጥ እየገባ
እንደው ምንም ዋና ሳችል ዘለ ገብተህ ላውጣው አትልም። ወይም መጀመሪያ ላይ የሚረዳው ካለ እንደ ብለህ ጮኸ ያን ሰው እንዲያወጡት ትጣራለህ፣ ትጮኻለህ። ግን ደግሞ ሁሌም እንደዛ መቀጠል ደግሞ የለብህም። አንተም ያንን ዋና በደንብ ተለማምደህ ማውጣት የምችልበት ደረጃ መድረስ አለብህ። ዮሴፍ እዛ ደረጃ ደርሶ ነበረ። ያንን 20 ዓመት ሲኖር በዛ ነገር ውስጥ ሁሉ ሲያልፍ በደንብ በቃ ያንን ተለማምዶ ነበር። በእግዚአብሔር ላይ የነበረው እምነት በጣም አድጎ ነበረ። ስለዚህ በዛም ሆኖ ራሱ ብርሃንነቱን ሲያበራ ጨውነቱን እንደዛው ጨው ሆኖ ሲያጣፍጠው ነበረ። ግን እንደተባለው እነዛ ወንድሞቹ ግን መጀመሪያ እዛ ደረጃ እስኪደርሱ መጠንቀቅ አለበት ለነሱም። ግን እዛ ደግሞ ሁሌ የሚቀመጡ ሳይሆን እንደተባለው በዛ እምነት ደረጃቸው እያደጉ ግን እነሱም ጨው መሆን አለባቸው፣ ብርሃን መሆን አለባቸው። ስለዚህ ባላንስ እያደረግነው መሄድ አለብን። አሁን ከኛ ጋርም ስናገናኘው ባላንሱን መሳት የለብንም ለማለት ነው። መጽሐፍ ቅዱስ ግልጽ ነው። ለምሳሌ ሮሜ 10:12 ላይ በአይሁድ ወይም በግሪክ ሰው ልዩነት የለውም፣ የጌታን ስም የሚጠራ ሁሉ ይድናል ይላል እና ወንጌል ለሁሉም ሰው ነው፣ መልካም የምስራች ለሁሉም ሰው ነው እና እግዚአብሔር እነዚህን ሕዝብ ሲለያቸው ራሱ ለዓለም ነው ማለት እንደዛው ተከበው እንዲቀመጡ ሳይሆን ከዛ ወደ ዓለም እንዲሄዱ ነው። ምክንያቱም ያዕቆብም እንደጠቀሰው ወደ ዓለም ሁሉ ሂዱ የሚለው የክርስቶስ ትእዛዝ ስለሚመጣ ማለት ነው። ግን ይህንን ሙላት አልተረዱም። እነሱ ራሳቸው ጨው መሆናቸውን ብርሃን መሆናቸውን በደንብ የተረዱበት ጊዜ አልነበረም ይሄ ጊዜ እና ደረጃ ላይ አልነበሩም። ወንድሞቹ እርስ በርስ እንኳን ያላቸው ግንኙነት ይህን እንዳልተረዱ በደንብ ያሳያል እና ለያዕቆብ ራሱ በተደጋጋሚ ማረጋገጫ እየመጣለት ህልም እየመጣለት አለው በርታ አይዞ እየተባለ ባለበት ሁኔታ ውስጥ ጭልጥ ያለ በጣም የጠነከረ ደግሞ ስር ያለው ሌላ ባህል ውስጥ ገብታችሁ ደግሞ እግዚአብሔር ይችላል። በእርግጥ ግን እነዚህ ሰዎች ግን ለዛ ዝግጁ አልነበሩም እና ከዛ በፊት የነበረው ታሪክ በሙሉ የሚያሳየው ይሄንን ነው። ዮሴፍ ብቻ ነው በዙሪያው ባለው ነገር ሳይሰጥም የምናየው እንጂ የኖህም ልጆች በፊት እስካሁን ድረስ በዘፍጥረት ውስጥ ያየናቸው አብዛኛዎቹ ታሪኮች በአካባቢያቸው ተጽዕኖ ሲደረግባቸው ነው የምናየው። መርሳት የሌለብን ደግሞ ትልቁ ነገር ያው እግዚአብሔር ለአብርሃም ለይስሐቅም የገባው ያ ዓለምን ሁሉ በዘርህ እባርካለሁ ያለውም ደግሞ ቃል አለና ያ መሲህ የሚመጣውም በእነሱ በእስራኤል ዘር ነውና ያንንም ደግሞ ይሄ ፕሪዘርቭ ማድረግ ወይም ደግሞ መጠበቅም ኃላፊነት አለባቸውና ሁለቱን እንግዲህ ጎን ለጎን ባላንስ አድርጎ መሄዱ ትልቅ ፓስተር እንግዲህ ጠየቀውንም አመላሳል። እኒህ ሰዎች በዚህ ሀገር የኖሩት 430 ዓመት ነው በግብፅ ምድር። ከ430 ዓመታት በኋላ ደግሞ ስናያቸው ከእግዚአብሔር ርቀው ነው እንጂ ወደ እግዚአብሔር ቀርበው አናገኛቸውም። ርቀዋል ከእግዚአብሔር እና ጣዖት አምላኪዎች ነው። እውነተኛው እግዚአብሔር ተረስቶ ነበር። ስለዚህ የሙሴ የዮሴፍ መጠንቀቅ ጥሩ ነበር ቢቻል ኑሮ፣ ግን አልሆነም። ዘመን ሲያልፍ እንዲያውም የፒራሚድን እንትኖች ሁሉ የሰሩ እነሱ ናቸው ነው የሚባለው የእስራኤል ልጆች። እና መንግስት በጣም ስራቸውን ፈለገ፣ እያስገደደም ወስዷቸዋል። እና በምን ደረጃ ነው ወደ ሴፍ የሚሆነው? በምን ደረጃ ነው እኛ ከዓለም ጋር እየተቀላቀልን ዓለምን እኛ ወደ እነሱ ሳንሄድ እነሱን ወደ እኛ ለማምጣት የምንችለው ነው? እንግዲህ ጥያቄው ወደዚያ ነው የሚመራን። ጠንካራ መሆን አለ መጀመሪያ ራሳችን ሶሊድ። እግዚአብሔር ከዓለም ጋር እንድንቀላቀል ይፈልጋል። የምድር ጨው ናችሁ ሲለ ጨው ቁጭ ብሎ ብቻውን ዋጋ የለውም። ከወጡ ጋር መቀላቀል አለበት እንዲጠቅም ከተፈለገ። እንደዚያ ካልሆነ በስተቀር አይሰራም። እና መቀላቀል አይቀርም፣ መቀላቀል አለ። ካልተቀላቀልና አናስተምርም። ስንቀላቀል ግን ክርስቶስ የያዘውን ይዘን መሄድ ነው የሚገባን። በዚህ ምድር ላይ በነበረ ጊዜ እንደሱ ከኃጢአተኞች ጋር የሚቀላቀል አልነበረም። ፈሪሳውያን እኛ ኃጢአተኞች አትበሉ፣ ኃጢአተኛ አለቃችሁ ከኃጢአተኞች ጋር ይበላል እያሉ ይከሱ ነበር። እሱ ግን ይገባል። ከኃጢአተኞች ቤት ገባ ይላል።
ቀራጮች ፊት ገባ፣ አብሮ በላ ይላል። እና እሱ ይቀላቀል ነበር። ዓላማውን ይዞ ነው የሚቀላቀለው። ግን ዓላማ ይዞ ነው አለው። ዓላማ ወደዚያ ሲገባ ሳለ ወደ ዘኪዎስ ሲገባ ሳለ ዘኪዎስን ለመመለስ ነው። ዘኪዎስን ተመልሷል። ያንን ለማድረግ እኛም እንደዚሁ ከነዚህ ሰዎች ታሪክ ለመማር ከፈለግን መቀላቀላችን አይቀርም። እንድንቀላቀል እግዚአብሔር ይፈልጋል። ነገር ግን ጠንካራ መሰረት ይዘን አንድ፣ ሁለተኛ ዓላማ ይዘን፣ ዓላማ ያስፈልገናል። ያን ይዘን ወደዚያ ከገባን እነሱ አይወስዱንም፣ እኛ እነሱ እንመልሳቸዋለን። ጠንካራ ሳንሆን ሄደን ግን ይህንን ስንገባ በቀላሉ ተገልብጦ ይሄዳል። በስተጨማሪ ግን የእግዚአብሔርስ እቅድ ላይ የለውም ትላላችሁ? ምክንያቱም መጀመሪያ እግዚአብሔር ክርስቶስ መጥቶ አዲስ ኪዳን የሚለው እስከሚመጣ ድረስ የነበረውን አቀራረብ ስታዩ እግዚአብሔር ቤተ መቅደሱ አንድ ቦታ ይሰራል፣ ሌላው ሁሉ ወደ ቤተ መቅደስ ይመጣል። እንደዚህ ነበር። በኋላ ግን ክርስቶስ ከመጣ በኋላ ግን ነው ተበተነ፣ ሂዱ የሚለውም ትእዛዝ መጣ። ከሱም ጋር የሆነ ያህል ግንኙነት እንዳለው ይሰማኛል። በፊት አንተም እንዳስቀመጥከው የእግዚአብሔርን የመሲህ የመምጣቱን ዘር መጠበቅ ቅድሚያ በሆነ ደረጃ ቅድሚያ እንደተሰጠው በተለይ ነህምያ ላይ ስናነብ ያ ቅዱሱ ዘር እንዳይበላሽ ይላል። ያ ቅድሚያ እንደተሰጠው እናያለን። ምክንያቱም ዞሮ ዞሮ ዓለምን ማዳን ነው እግዚአብሔር እቅዱ። ዓለምን ሲያድን ግን ያው በራሱ እቅድ ነው፣ እኛ በምናስበው መንገድ አይደለም። እና በዛም ሂደት ውስጥ ይህም ትእዛዝ እንዳለበት በሆነ መልኩ እረዳለሁ። አሁንም ባለንበት ግን እንዳስቀመጣችሁት ነው። እንግዲህ ሕፃንን ልጅ ሄደን በየመንገዱ ስራ ልንለው አንችልም። ጎልማሳ መሆን አለበት፣ ራሱን መቻል አለበት። አለበዛ ችግር ውስጥ ይገባል። ልክ እንደዚሁ በየአቅም መሆን እንዳለበት እናያለን። እዛም ውስጥ ይሄ ነገር እንዳለን እንረዳለን። ደግሞም ከመሄዱ ላይ ከመቀላቀሉ ላይ ልናስታውሰው የሚገባ ምንድነው? ጥሩ ትምህርት አለን ዛሬ። እኛ ሐዋርያትን እንመልከት። ሐዋርያት ሄዱ፣ በዓለም ዙሪያ ሄዱ። ለምን? የያዙት ነገር ነበር። ይዘዋል፣ ክርስቶስን ይዘዋል። የክርስቶስ ትንሣኤ በልባቸው ውስጥ የሚቃጠል እሳት ነው። ያን እንዲያውም ለመቀመጥ ቢፈልጉ ማስቀመጣቸው ሄዱ። እንዲያውም እንደሚነገረው እስከ ህንድ ሀገር ሄደዋል። ቶማስ ህንድ ሀገር ድረስ ሄዶ ይባላል። ቶማስ ክርስቲያንስ። ማቴዎስ ኢትዮጵያ ድረስ መጥቶ ነበር ይባላል። መጀመሪያ መጥቶ ዜና ያስተማር ነው የሚባለው። ማርቆስ አሌክዛንድሪያ ድረስ ሄዶ ነበር፣ አስተምሯል። ይሄ ይዘዋል። አንድ ሰው ተቀላቀል አተቀላቀል የሚለውን ነገር ለመወሰን መጀመሪያ ምን ይዞ ነው? ከውስጡ ምን አለው? ከውስጡ ጠንካራ መልእክት ካለው፣ ጠንካራ እምነት ካለው ይሄድ ይቀላቀል። ደካማ ከሆነ ግን ቢማር ይሻላል። መጀመሪያ ቢመሰረት ሩትድ አንድ ግራውንድድ፣ ለኤፌሶን ሰዎች የሚላቸው ጳውሎስ ሩትድ አንድ ግራውንድድ፣ ሩትድ መሆን ያስፈልጋል። ስር መስደድ በክርስቶስ በክርስትና እምነታችን ስር የሰደድን መሆን መጀመሪያ። ስር ከሰደድን በቀላል አንገለበጥም። ከዚያ በኋላ መሄድ ይቻላል። በጣም ጥሩ ተመልካቾቻችን፣ እንግዲህ የሚቀጥለው ታሪክ የያዕቆብም ታሪክ የዮሴፍም ታሪክ ከእረፍት ስንመለስ እንመለከተዋለን። ከእረፍት በፊት እንግዲህ የእስራኤል ልጆች የተለየ ቦታ እንደተሰጣቸውና ከግብፅ ጋር እንዳይቀላቀሉ እንደተደረገ የዮሴፍ ምክር እንዳለበት ይህም ለምን እንደሆነ ስናብራራ ነበር። ከሱም የምናገኘውን ትምህርት እያወጣን መቼ መቀላቀል መቼ ያለመቀላቀል አለብን የሚለውን ስናይ ነበር። ያስቀመጥነው ያው ሲያድግ አንድ ሰው ሲጠነክር መሄድ የግድ ነው። አንዳንዴ ግን ገና አልጠነከርኩም ተብሎ ደግሞ በዚህኛው ሰንፎ እዚሁ ቤቱ መቅረት አለ። እሱንም ማሰብ ይፈልጋል። አዎ፣ በተለይ ግዴለሽነት፣ በዙሪያችን ላለ ነገር ግዴለሽነት፣ በቃ ይሄ የኔ ጉዳይ አይደለም፣ ይሄ ዓለም ነው ብሎ አይነት ሀሳብ መጽሐፍ ቅዱሳዊ አይደለም። ምክንያቱም
ወደኛ ነው ክርስቶስ የመጣው፣ ወደ ዓለም ሰዎች ነው የመጣው እና ይሄ የግዴለሽነትና ምንም አይመለከተኝም የእነሱና የኛ የሚባል ነገር የለም። ምክንያቱም መስቀል ላይ ቅድም እንዳነበብ ነው ክርስቶስ ለሁሉ ነው የሞተውና የጌታን ስም ይጠራ ሁሉ ነው ይድናል የሚለውና ምንም ልዩነት የለም፣ ሰዋዊ የሆነ ልዩነት የለም በዚህ ውስጥና ሌላውን ሰው ስናይ ኢየሱስ የሞተለት ሰው እንደሆነ ልናስብ ይገባል። ምንም የማይመለከተን ነገር አይደለም። እንዲሁም እንደዛ የሆንን በመጣን ቁጥር እየሞትን እየቀዘቀዝን ነው የምንመጣው እና ዙሪያችን ማደግ ይቀርና መውጣቱም በቃ ይቀራል። በቃ ወደ ውስጥ ብቻ ይሆናል። በቃ እርስ በርስ ብቻ። ለአንድ ሰው ክርስትና እድገቱ አገልግሎቱ ነው። ማገልገሉ፣ ሌሎችን የሚያስፈልጋቸውን መርዳቱ ትልቅ በክርስትና ሕይወት ውስጥ ምክንያታዊ ያደርገዋል። ያንን ለማድረግ ሲል ደግሞ እድገቱን በዛው ላይ ልክ ይሆናል ማለት ነው እና ግዴለሽነት ከመጣ ግን ከማደግ ይልቅ ወደኋላ መሄድን ወይም ደግሞ የክርስትናን ዓላማ መዘንጋትን ይመጣል እና ያ እውነት ነው ትልቅ ጉዳት ይኖረዋል በክርስትና ሕይወት ውስጥ። ጥሩ እሺ፣ ይሄንን ጥሩ ሀሳብ ተነጋግረናል። አለፍ ብለን ስንሄድ አባቱን ይወስዳል ዮሴፍ ወደ ፈርዖን። ከዛ ያዕቆብ ፈርዖንን ሲባርከው እናያለን። አንደኛ ምን ማለት ነው መባረክ? ሁለተኛ እንግዲህ በጣም በሃይማኖት የተለያዩ ናቸው፣ በስልጣንም በጣም የተለያዩ ናቸው እና ምንድን ነው እየሆነ ያለው እዚህ ላይ? ከዚህስ ምን እንማራለን? የሚባርከው አካል ሁልጊዜ የሚበልጠው አካል የመባረክ ስልጣን ያለው የሚበልጠው ነው እና እኔ ያዕቆብ ፈርዖን ፊት ቆሞ ሲባርከው ፈርዖን ማለት ራሱ ከሊቀ ካህኑ የበለጠ ስልጣን ያለው ነው። ሊቀ ካህኑ ማለት የነሱ ሊቀ ካህን ያው ካህናቶቹ አሏቸው ባዕድ አምልኮ የሚያመልኩ እና ከነሱ የበለጠ አምላክም እኮ ነው የሚታየው እንደዛም ነገር እና ስለዚህ አሁን እያለ ያለው ያዕቆብ በእግዚአብሔር ሳይድ በእግዚአብሔር በኩል ከመሆኑ የተነሳ ከፈርዖንም የሚበልጥና የመባረክ ስልጣን እንዳለው የሚያሳይ ነው መባረኩ። ይሄ ደግሞ በተለይ በመንፈሳዊውም አቅጣጫ አሁን ዘሌዋውያን ላይም ሲያስቀምጠው ሊቀ ካህኑ ወይም ካህኑ እግዚአብሔር በሰጣቸው በቤተ መቅደሱ ስርዓትም በእግዚአብሔር ፊት ቆመ ብሎ ይሄኛውን ተመሳሳይ ቃል ነው የሚናገረውና ያዕቆብም እንደ ካህን ልክ እንደተባለው በዛ በግብፅ ከነበረው እንደው ትልቅ ከነበረውም በላይ እንደሆነ ያስቀምጣልና የሚገርም ሀሳብ ነው። በአንተ ይባረካሉ የምድር አሕዛብ ሁሉ የተባለው ፍጻሜ ነው። አብርሃም ሲጠራ በእሱ አማካይነት አሕዛብ እንዲባረኩ። እንግዲህ በጠባቡ ስንመለከተው የእሱን ቤተሰብ ብቻ ነው የምናየው፣ የጠባብ ነው። ሰፋ ስናደርገው ግን እኛንም ያጠቃልላል እና ያም ሊሆን የሚችለው አሁን ባለው መንገድ ነው። ካህናቱ፣ ቀሳውስቱ፣ ወንጌላውያኑ እየወጡ እየተቀላቀሉ ሲባርኩ ነው፣ ሲጸልዩላቸው፣ ለታመሙት ስንጸልይ፣ ላላመኑት እንዲያምኑ ስንጸልይ፣ ጥረት ስናደርግ እግዚአብሔር ጥረታችን ይባርከዋል እና ያዕቆብ አሁን እዚህ ላይ ሲያደርግ ብናየው የእግዚአብሔርን ትእዛዝ እየፈጸመ ነው የምናየው። እግዚአብሔር አስቀድሞ ያቀደውን እቅድ በስራ ላይ ሲያውለው ነው የምንመለከተው እና የዚያ ኤክስቴንሽን ነው። ፈርዖን አንድ ያልተረዳው ነገር አለ። ምግብ ፈላጊዎች አድርጓቸው ነው የቆጠራቸው የያዕቆብን ቤተሰብ። ግን ነው እንዴ? አይደለም። በእግዚአብሔር እቅድ እኮ ነው ይህ ሁሉ የሆነው። ለፈርዖንም ራሱ የተገለጠለት እኮ በእግዚአብሔር እቅድ እኮ ነው እና እግዚአብሔር ህልሙን ሰጠ፣ ፍቺውን ደግሞ ማን ሰጠው? ዮሴፍ። ዮሴፍ ማን ነው? እግዚአብሔርን የሚፈራ ሰው ነው። አሁንም ፈርዖን እንደ ለማኝ እንዳይሆኑ ስራ እንዲሰጣቸው ፈለገ። ግን ነው እንዴ? ለማኞች ናቸው እነሱ። የተለቁ አምላክ ሰማይና ምድርን የፈጠረ እግዚአብሔር ባሪያዎች ናቸው እኮ። ስለዚህ መባረክም ስልጣን ያላቸው እነማን ናቸው? እነዚህ ሰዎች መሆን አለባቸው። እና ቅድም ስንናገር ነበረ ማለት ስንጀምር ትምህርቱን ረሃቡ ሲጀምር ይህንን
ያሳየው እግዚአብሔር አሁንም ራሱ ደግሞ መፍትሄው በእግዚአብሔር እጅ እንደሆነ ማወቅ ነበረበት እና ኦንሊ ያየው ፈርዖን የረሃቡን የጊዜያዊ ችግሩን ነው። ግን ዓለምን ምድርን የሚቆጣጠር ማን እንዳለ ዘንግቶ ነበረ? እግዚአብሔር እንዳለ ዘንግቶ ነበር እና በእኛም በህይወታችን ውስጥ በዕለት ተዕለት ስንመላለስ ሳለ መርሳት የሌለብን አንድ ነገር አለ። የዕለት ምግባችንም ሆነ ሰማያዊ መንፈሳዊ ምግባችንን ኑሯችንን የሚቆጣጠር የታሪክ ሁሉ ባለቤት የሚያኖረን የሚያዘልቀን እግዚአብሔር እንደሆነ መርሳት የለብንም እና ያዕቆብ በብዙ በሚፈራቸው ነገሮች ውስጥ አትፍራ እንደተባለ ሁሉ ሄዶ ደግሞ ሲባርክ እንመለከታለን። ስልጣኑን የተቀበለው ከማንም አይደለም ከእግዚአብሔር ስለሆነ ነውና አትፍራ ያለው ደግሞ ሄዶም እንዲባርክ ሲያደርገው እንመለከታለን እና የያዕቆብ ህይወት በዚህ ውስጥ ትልቅ ምክንያታዊ ነገር እንዳለው እንመለከታለን። ባለፈው ጊዜ አንስተነዋል። ይሄ መባረክ ማለት አሁን ምንድን ነው? አንድ ሰው ባረከ ስንል ወይም ያዕቆብ ፈርዖንን ባረከ ስንል ምንድን ነው መባረክ? ምን እያደረገው? ምን አደረገለት? ያለፈው ጊዜም አንስተነው ነበር እና እንግዲህ በሀብት ደረጃ ካየነው ፈርዖን አሁንም ያለበት እንዲሁም እነሱ ናቸው እኮ አሁን አንድ ሽማግሌ ያውን በእድሜ ገፋ ከዛ ረሃብ ሸሽቶ የመጣ አንድ ሰው ነው። ግን የዛ ሰው መጥቶ ሙሉ ሀብት የነበረውን በዛ ሀገር ትልቅ ደረጃ የነበረውን ሰው ባረከ የሚለው ቅድም አያና ያነሳው ከነበረው ሐሳብ ጋር ነው የሚገናኝልኝ። ምክንያቱም መባረክ ይሄ የሀብት ሳይሆን ከእግዚአብሔር ጋር የነበረው ግንኙነት አለ። የተለየ ህዝብ ነው ያዕቆብ እግዚአብሔር የመረጠው ከእግዚአብሔር ጋር የተለየ ግንኙነት ያለው የእግዚአብሔር ወዳጅ ነውና ያንን ከእግዚአብሔር ጋር ያለውን ግንኙነቱን ነው አሁንም እየባረከ ያለው በመንፈሳዊው መንገድ ነው የበለጠ የሚገባኝና እግዚአብሔር የበለጠ ዮሴፍም ህልሙን ሲፈታለት ነግሮት ነበረ እኮ በእግዚአብሔር ያሰበውን ነገር ገለጠልህ አለውና ከዛ ደግሞ ያለውን የኢኮኖሚውንም ነገር ደግሞ አስቀመጠለት። ከዛ ፈርዖን የበለጠ የተሳበው በኢኮኖሚው መፍትሄ ነው እንጂ ያችን የመንፈሳዊዋን እግዚአብሔር ምናምን የሚለውን ብዙም ትኩረት ሰጥ እዛ ጋር እናይም። ነገር ግን አሁን በድጋሚ ደግሞ ዮሴፍ አባቱ ያዕቆብ ደግሞ መጥቶ የእግዚአብሔርን በረከት ሲያፈስለት እንመለከታለንና በመንፈሳዊ ህይወቱ ያው ወደ እግዚአብሔርን እንዲያቅ እኔ የምረዳው ወደ እግዚአብሔር እንዲያቅና የበለጠ ከእግዚአብሔር ጋር እንዲጓዝ ከዛ ጋር የተገናኘ እንደሆነ ነው በረከት የሚገባኝ። መባረክ ማለት መመረቅ ማለት ነው። ምርቃቱ ይደርስ ይችላል፣ አይደርስም ይችላል። በሚደርሰው ላይ እናተኩር። ምን ሲሆን ነው ይሄ ሰውዬ ባርኳል ማለት ያዕቆብ የራሱን ልጆች ባርኳል፣ የልጁን ልጆች ባርኳል፣ ፈርዖንን እንደዚሁ ባርኳል። ይጸለይላቸው ማለት ነው። እግዚአብሔርን ስለነሱ ለመነ ማለት ነው። ያ በረከት ይደርስላቸዋል። ሊደርስላቸው የሚችለው የሚያምኑ ይሆን እንደሆኑ እንዲያምኑ ደግሞ የሚያደርጋቸው የሰውየው አቀራረብ፣ የሚጸልየው የሚባርከው ሰው አቀራረቡ እግዚአብሔርን በምን መልክ ነው ያቀረበላቸው? በትክክለኛ እግዚአብሔር ከመጽሐፍ ቅዱስ በተገለጸው አማካይነት አይነት ከተገለጸላቸው ከተቀረበላቸው ይቀበላሉ። ሲቀበሉ በረከት ያገኛሉ። ያ በረከት በጤና ሊሆን ይችላል፣ በሀብት ሊሆን ይችላል፣ በሰላም ሊሆን ይችላል፣ በልጆች ሊሆን ይችላል። ብዙ መንገድ አለ። በብዙ መንገድ ይመጣል። ግን ከእግዚአብሔር ነው የሚመጣው። ያ ከእግዚአብሔር የሚመጣው ደግሞ በጸሎት አማካይነት ነው። የያዕቆብን ከከነዓን ሲወጣ ስንመለከት እንደውም ከአብርሃም ጋር ማነጻጸር እንችላለን አይደል? እግዚአብሔር መጥቶ እባርክሃለሁ ያንን ለአብርሃም የገባለትን ተስፋ ቃል ድጋሚ ሲያስታውሰው እንመለከታለን። አሁን በዚህ ዘመን ብዙ ጊዜ በረከትን የምናስበው በቃ ገንዘብ ማግኘት የምንፈልገውን አይነት ህይወት፣ የተንደላቀቀ ህይወት መኖር። ያዕቆብ የተባረከ ነው ወይ ብላችሁ አይደለም አትሉኝም። በጣም የተባረከ ነው። ግን ዘፍጥረት 47:9 ላይ ፈርዖን እድሜክ ስንት ነው ብሎ ሲጠይቀው የመለሰለት መልስ በጣም ይገርማል። በምድር ላይ በእንግድነት ያሳለፍኩት ዘመን 130 ዓመት ነው።
ይህም አባቶቼ በእንግድነት ከኖሩበት ዘመን ጋር ሲነጻጸር አጭር ነው፣ ችግር የበዛበትም ነበር ሲል መለሰለት። ግን ችግር የበዛበትም ቢሆንም የተባረከ ነበረ። ስለዚህ የበረከት አስተሳሰባችንን ከሀብት ጋር ከድሎት ጋር ብቻ ማያያዝ እንደሌለብን የሚያሳየን ነው። ግን አንድ ሰው ሌላ ሰውን ሲባርክ ማለት ምን ማለት ነው ላልከው ጥያቄ ሲባርኩ ምንድነው የሚሏቸው የሚለውን ወደኋላ ሄደን ስናይ ማለት ከነሱ የሚመነጭ በረከት ልጆቹ ጋር ይሁን እያሉ አይደለም። ማለት እነዚህ ሰዎች ስልጣን የላቸውም በሌሎች ሰዎች ህይወት ውስጥ በረከት የማምጣት በራሳቸው ስልጣን የላቸውም። ግን አሁንም ፓስተር እንደጠቀሱት ወደ እግዚአብሔር ነው የሚያቀርቧቸው እነዚህን ሰዎች እና የእግዚአብሔር ሀሳብ እግዚአብሔር ለነሱ ያቀደው እቅድ እንዲሆንላቸው ነው እንግዲህ የሚጸልዩላቸው ማለት ነው ሲባርኳቸው። እና እንግዲህ ያዕቆብ እኮ ነው በረከቱን የወሰደው አይደል ሲባረክ፣ ግን ብዙ መከራም ያለፈበት ደግሞ እሱ ነው እንግዲህ። እና ይሄ እግዚአብሔር ሲባርክ ደግሞ የነዛን ሰዎች ጸሎት ሰምቶ እግዚአብሔር ሲባርክ አልጋ በአልጋ ላይሆን ይችላል። በረከት ነው፣ እውነት ነው። ያዕቆብ በእነዚህ ሁሉ ነገሮች ውስጥ እግዚአብሔር እጁ አለበት። ነገሮችን ለበጎ ሲቀየሩ ወደኋላ ሲዞር ነው እንግዲህ ለበጎ ሲቀየሩ ያያቸው። ግን በብዙ ውጣ ውረዶች ውስጥ ማለፍ የበረከት መቀበያው መንገድ ሊሆን ይችላል። ግን ለእኛም የሚሰጠን ትልቅ ትምህርት አሁን ያዕቆብ እንግዲህ በስደት ነው ወደዚህ ወደ ግብፅ የወረደው። ግን እዛም ሆኖ ማንነቱን አረሰ። ማንነቱ ማለት ይሄ ሊባርክ የቻለው ቅድም እንደተባለው ከዛኛው የሚበልጥ በመንፈሳዊ ደረጃ የሚበልጥ ነውና ከእግዚአብሔር ጋር ባለው ግንኙነት ያንን ቦታውን ያንን ደረጃውን አልረሳም። ወይም ደግሞ አሁን ምንም እንኳን ዝቅ ብሎ በረሃብ በምን ቢሄድም ግን ያንን መባረክ ግን እግዚአብሔር ከእርሱ ጋር ስላለ ያንን ግን የተሰጠውን እንትን አልረሳምና አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ምን ይለናል? ስለኛም ሲናገር እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላልና እኛም አሁን በእግዚአብሔር የምናምን ክርስቲያኖች የተመረጥን ትውልድ፣ የንጉሥ ካህናት፣ የእግዚአብሔር የተለየን ወገን ነን እና በሕይወታችን ልክ እንደተባለው የያዕቆብ አይነት ከፍታ ዝቅት እንደዛ አይነት ራሱ ብዙ ችግር ውስጥ ብንገባ ግን ማን እንደሆንም መርሳት የለብንም። ከእግዚአብሔር ጋር ያለን ግንኙነት የእግዚአብሔር የተለየ ወገን መሆናችንን መርሳት የለብንም የሚለው ትልቅ ትምህርት ሰጥቶኛል። ስለዚህ አሁን በዘመናችን የምንሰማው እግዚአብሔርን እንባርከው የሚባለው ልክ አይደለም እያላችሁ ነው? ዳዊት ሲናገር ነፍሴ ሆይ እግዚአብሔርን ባርኪ ይላል። እግዚአብሔርን ባርኪ ይላል። ስለዚህ እሱ ምንድነው አውዱ ምንድነው? በረከት ከኛ ፈልቆ እግዚአብሔር ጋር ይቀመጣል ማለት ሳይሆን ግን አመስግኙ፣ ምስጋና ስጩ ለማለት እንጂ እኛ በምንሰጠው ነገር እግዚአብሔር ላይ የምንጨምረው ነገር ግን የለም። ጥያቄው እንዴት ነበረ? ጥያቄው አሁን በዘመናችን የምንሰማው እግዚአብሔርን እንባርከው የሚባለው ልክ ነው ወይስ አይደለም ነው ጥያቄ። ነው ይሄ ውሸት ነው። እግዚአብሔር የተባረከ ነው። መጀመሪያ ጀምሮ ዘላለም የተባረከ ነው። ደግሞ ሰው ማን ነው እግዚአብሔርን የሚባርክ? ሰው እግዚአብሔር ሊባርካቸው፣ እግዚአብሔር ሰውን ይባርካል። ነፍሴ ሆይ እግዚአብሔርን ባርኪ ይላል ዳዊት። አመስግኝ ነው። አመስግኝ የሚለው ትርጉም አመስግኝ ነው እኮ ነው። ባርኪ የሚለው በጸሎትሽ አመስግኝ እግዚአብሔርን ማለት ነው እንጂ እግዚአብሔር እርኩስ ሆኖ አንቺ ትባርኪዋለሽ ማለት አይደለም። ይሄ ብላስፈሚ ነው የሚሆነው። እነዚህ ያለው ጥሩ ነው። ይሄ ያው ለወደፊት ሰፊ ጥናት የሚፈልግ ነው። ልጆቹን የዮሴፍ ልጆችን ብቻ አስመጥቶ አስባረከ ደግሞ ለያዕቆብ፣ ወይም ያዕቆብ ባረካቸው ልጆቹን። ለምን ሆነ እሱ? ዮሴፍ ልጆች ብቻ መጥተው መጀመሪያ ሲባረኩ እናያለን በያዕቆብ እና ለምን ነው የኔ ጥያቄ። የዮሴፍን ልጆች ወደ ልጅነት ማድረግ ከፍ ማድረግ ስለፈለገ ይመስላል እንግዲህ ሀሳቡና የሌሎቹ የልጅ ልጆች የነ ሮቤል ሄደዋል እኮ እንዲሁም ሲቆጠሩ 70 ውስጥ አሉ። ግን የያዕቆብ ቀጥሎ ላለው ሰው ለሱ ቀጥታ የሚመጣው ዲሴንት ዘር
የሚሆነውን በረከት ለነዛ ለሁለት ልጆች በዮሴፍ ፋንታ ነው። ዮሴፍን ሲባርከው ዮሴፍን ይባርከዋል፣ ግን 12 ተብለው ሲቆጠሩ በዮሴፍ ፋንታ እነዛን ሁለት ልጆች ሲያስገባቸው ነው የምንመለከተው። የዋናው አርሴማ እንዳለችው ወደ ያዕቆብ ዘር ውስጥ ገብተው ሲቆጠሩ እንመለከታለን እና ያስባረከበትን ምክንያት ይህም ይመስለኛል። እኔ ዋናው ግን ስትመለከቱ ታሪኩን ዘርዝራችሁ ስትመለከቱ የዮሴፍ ልጆች ዮሴፍ ጋር ነው ያደጉት እንጂ ከሰባው ቤት ውስጥ አላደጉም ነበረ እና ግን ተቆጥሯል። ያ ደግሞ በዓለም አቀፋዊ ይዘቱ ውስጥ እናገኛቸዋለን እና ወንጌልም ደግሞ በዛ ማንንም የእግዚአብሔርን ስም የሚጠራ ሁሉ ምን ያደርጋል ብሎ ተናግሯል፣ ይድናል ብሎ ተናግሯል እና ጳውሎስ ሲናገር ሳለ እና እዚህም ላይ የነዚህ ሁለት ልጆች መባረክ ተጽዕኖ የሚያሳድርበት ዋናው እንትኑ እዚህ ላይ እንደሆነ እንመለከታለን እና ልምምዳቸው ከእግዚአብሔር ጋር እንዴት እንደሆነ በዚህ እንመለከታለን። ዛሬ እኛ የምናደርገው ቻይልድ ዴዲኬሽን የሚባል አለ ፕሮግራም። በዚህ በጸሎት ቤት እናደርገዋለን። ብዙ ጊዜ ህፃናትን ወላጆች ይዘው ይመጣሉ፣ አምጥተው ለፓስተሩ ይሰጡታል። ፓስተሩ ልጆቹን አቅፎ ይጸልይላቸዋል። ኤግዛክትሊ ይሄ ነው አሁን በዚህ ላይ የምናየው። ያዕቆብ የዮሴፍ ልጆች ይባርካቸዋል፣ ይጸልይላቸዋል። ከእስራኤል ወገን ከ12ቱ ነገድ አንዱ እንዲሆኑ ነው የሚጸልይላቸው። ያ በረከት ከእግዚአብሔር ዘንድ በእሱ አማካይነት በእነሱ ላይ እንዲያርፍ እና ይህን ነው ያደረገው እና በረከቱ ቅድም እንደተናገርሁት በተለያየ መልክ ሊመጣ ይችላል። አንድ አይነት በረከት ብቻ አይደለም እግዚአብሔር ያለው፣ ብዙ አይነት በረከት አለው። የተለያየ በረከት በተለያየ መልክ ይመጣል። ግን በአጭሩ ፎርሙላው ጸሎት መጸለይ ነው። ለእነዚያ ሰዎች ከእግዚአብሔር ዘንድ በረከት እንዲያገኙ። ግን አሁን ስንደረደር በኋላም ልጆቹን ይሰበስብና ያዕቆብ ይባርካል። የያዕቆብ በረከት ከኛ በረከት ግን ለየት አይልም። አሁን እኔ ልጆቼን ብባርክ ያው የነብይነትም ስልጣን የለኝም። አሁን እንደተባለው መመረቅ ብቻ ነው። መልካሙን መመኘት የእግዚአብሔር መንገድ እንዲያገኙ ነው። ያዕቆብ የሰጠው በረከት ግን ወይም የተናገረው ንግግርም ልበለው እሱ ብቻ ነው ወይ የምናገኘው? የያዕቆብ በረከት ከዛም የዘለለ ነው። የልጆቹን አካሄድ ያውቅ ነበረ፣ ባህሪያቸውንም ጠንቅቆ ያውቅ ነበረ እና ያንን ነው እንደ ትንቢት አድርጎ የተናገረው። እንደገናም ደግሞ እንደ በረከትም የተጠቀመበት። የይሁዳን ታሪክ ልንወስድ እንችላለን። ከይሁዳ ነገድ የዘር ግንድ ይወጣል ብሎ ተናገረ እና ያንን ትንቢታዊ የተናገረውን እዚህ ላይ እንመለከታለን የዘፍጥረት 48 ላይ እና ሌላም ደግሞ የተናገረው ነገር ነበረ። የጋድን ባህሪን በተመለከተ ቁጭ አድርጎ አስቀምጦታል። ጋድ ምን አይነት ሰው ነው? ከኋላ ሆኖ ፈረሰኛውን ምን የሚያደርግ ነው? የሚተነኩስ የሚናደፍ ነው። በሐሜት የተሞላ ነው። ፈረሰኛውንም ደግሞ በሐሜቱ ምክንያት ይጥላል ማለት በተንኮሉ ምክንያት ይጥላል እና ያዕቆብ በትክክል የልጆችን ባህሪ በደንብ አድርጎ ያጠናና ያወቀ ሰው ነበር እና ያንንም የተናገረ ነው። ግን በመካከሉ ደግሞ ብዙ ትንቢቶችን ተናግረዋል። በተለይ ደግሞ ስለ ይሁዳ በተመለከተ ከዛ ውስጥ ብዙ ትንቢቶች ሲናገር እንመለከታለን እና ያንን ክፍል ልናነበው እንችላለን። የዮሴፍን ልጆች ሲመርቃቸው መጀመሪያ ከጠራቸው በኋላ እነዚህ ሁለቱ የኔ ይሆናሉ ማለት የአባታቸው ስም ራሱ ያዕቆብ ይሆናል፣ ዮሴፍ ሳይሆን፣ ከዚህ በኋላ ያሉት ግን ያንተ ይሆናሉ አለው። ከዛ ግን ምርቃቱ ላይ ስንመለከት ያዕቆብ ከእግዚአብሔር ጋር የነበረውን ልምምድን ወደፊት ጋር ተስፋንና እምነትን እየሰጣቸው ነበረ። ምክንያቱም 48:15 ላይ ምን ይላል? አባቶቼ አብርሃምና ይስሐቅ በፊቱ የተመላለሱት እግዚአብሔር ለእኔም እስከዛሬ ድረስ በዘመኔ ሁሉ እረኛ የሆነልኝ አምላክ፣ ከጉዳትም ሁሉ የታደገኝ መልአክ እርሱ እነዚህን ልጆች ይባርክ ብሎ
ከዛ እነርሱም በስሜ በአባቶቼ በአብርሃምና በይስሐቅ ስም ይጠሩ በምድርም ላይ እጅግ ይብዙ ብሎ ይናገራል። ይሄ ማለት ምን ማለት ነው? እግዚአብሔር ድሮ እኔ መከራ ምንም አይነት መከራ ውስጥ ቢያሳልፍ እግዚአብሔር ግን ሲጠነቀቅለት ሲያበላው የሚያስፈልገውን ነገር ሲያሟላለትና እረኛ ሆኖት ነበር። ይሄ ማለት ለኔ ያንን ካደረገው የወደፊታችሁም እርግጠኛ ነው በእግዚአብሔር እጅና በእግዚአብሔር ተስፋ ልታደርጉ የምትችሉና እርግጠኛ ልትሆኑበት የምትችሉት አምላክ ነው እያለ ተስፋና እምነትን እየሰጣቸው ነበረ። የሚያስገርመኝ እዚህ ቦታ ላይ ያዕቆብ እግዚአብሔርን በግሉ የተለማመደ አምላክ ነውና ያሳልፋቸውን ነገሮችም ይናገራል። የታገለው አምላክ ነው። ከዛ በስደት አጎቱ ጋር ሄዶ ብዙ ነገር ሲያሳልፍ እዛ ሁሉ አብሮት የነበረ አይዞህ ያለው እግዚአብሔር ነውና አሁንም ልጆቹን የልጅ ልጆቹንም ሲባርክ ከዛ ነው የሚጀምረውና እግዚአብሔር ያዳነኝ በመከራዬ ጊዜ የሰማኝ የግል ልምምድ የነበረው ነውና ከእግዚአብሔር ጋር ያንንም አምጥቶ ነው መጀመሪያ ልጆቹን የሚባርከውና የምዕራፍ 49 ላይ ልክ ያነሳው የልጆቹ ግን ከመባረክም በላይ ትንቢታዊ ይዘት ልክ አያና እንዳስቀመጠው ትንቢታዊ ይዘትም አለውና የሚያስገርመው ከልጆቹም አልፎ በእነዛ ልጆች ደግሞ የሚመጣውን ያ ዘር ተብሎ ቃል የተገባውን መሲህ ራሱ በትንቢቱ ሲናገር እንመለከታለንና ከቁጥር 8 ጀምሮ ምዕራፍ 49 ባነበው ደስ ይለኛል። ስለ ይሁዳ ሲናገር ምን ይላል? ይሁዳ ወንድሞችህ አንተን ያመሰግኑሃል፣ እጅ በጠላቶች ደንደስ ላይ ነው፣ የአባት ልጆች በፊት ይሰግዳሉ ካለ በኋላ ቁጥር 9 ይሁዳ የአንበሳ ደቦል ነው፣ ልጄ ሆይ ካደንህ ወጣ፣ እንደ አንበሳ አሸመቀ፣ እንደ ሴት አንበሳ አደባ፣ ያስነሳው ዘንድ ማን ይችላል? በትረ መንግስት ከይሁዳ አይጠፋም፣ የገዥም ዘንግ ከእግሮች መካከል ገዢ የሆነው እስኪመጣ ድረስ የአሕዛብን መታዘዝ ለእርሱ ይሆናል። ከነዚህ ከ12ቱ ራሱ አልፎ እንዳለ የአሕዛብ የህዝብ ሁሉ መታዘዝ የሚሆንለት ያንን መሲህ ራሱ በትንቢቱ እየተናገረ ነበር ያዕቆብ። በእነዚህ በሁለት ልጆች በረከት ላይ ስንመለከት በዮሴፍ ልጆች በረከት ላይ እንደ ያዕቆብ በአባት መባረክ ዋጋውን የሚያውቅ ሰው ያለ አይመስለኝም። በጣም ብዙ ደግሞ የከፈለበት ያንን በረከት ለመቀበል በጣም ብዙ ርቀት የሄደ ሰው ነው ያዕቆብና እነዚህን ሁለት ልጆች ራሱ ሲባርክ ቀኙን በታናሹ ላይ ግራውን ደግሞ በታላቁ ላይ አድርጎ ነበረ ያስቀመጠውና ከዛ ዮሴፍ ተሳስቶ መስሎት አይ እንደዚህ እኮ ነው ሲለው እንደዚህ ቁጥር 19 ላይ እንዲህ ይላል። አባቱም እምቢ አለ እንዲህ ሲል አወኩ ልጄ ሆይ አወኩ፣ ይህም ደግሞ ሕዝብ ይሆናል ታላቅም ይሆናል፣ ነገር ግን ታናሽ ወንድሙ ከእርሱ ይበልጣል፣ ዘሩም የአሕዛብ ሙላት ይሆናል ብሎ ተናግሯልና በበረከት ውስጥ ወይም በትንቢት ውስጥ አሁንም ቁጥር ምዕራፍ 49 ላይ እንደምናየው አስቀድሞ መወሰን አይደለም። በረከት እንደዚህ ሁኑ ማለት አይደለም። ይህንን ኑሮ የሚኖሩት እነሱ ናቸው ማለት ምርጫ በእጃቸው ነው። ያንን ምርጫ የሚወስድባቸው አይደለም። በረከት ግን ለዛ ግን የሚያቀርባቸው ያ እንዲሆንላቸው እግዚአብሔር ያሰበላቸው ሀሳብ እንዲሆንላቸው መጸለይ ነው እንጂ በቃ አንተ እንደዚህ ትሆናለህ፣ አንተ ታናሽ ነህ፣ አንተ ታላቅ ነህ ብሎ ግን መደምደም አይደለም በረከት ማለት። አዎ እንደሱ ብቻም ግን ነው። ምክንያቱም ትንቢታዊ ነገር የለውም ወይ ነው የኔ ጥያቄ። ምክንያቱም እዛ ውስጥ የምናየው ያለፈውም ጊዜ እንግዲህ ባለፉት ስናጠና ያዕቆብና ኤሳው በረከት ላይ ስንመጣ የተነሳ ነገሮች አሉ። እግዚአብሔር የወደፊት የማየት ችሎታ አለው፣ ወስኖልን አይደለም። ያ ያየውን ችሎታ ግን በበረከቱ ውስጥ ሲናገር ደግሞ እናየዋለን። ስለዚህ ትንቢታዊ አካል አለው። ልክ አሁን ወርደንም 49 ላይ ስናይ ወደፊት የምትሆኑትን ልንገራችሁ ብሎ ያዕቆብ ቁጭ ብሎ ይነግራቸዋል እና ግን በቃ እንደዚህ አክት አድርጉ፣ በቃ ከዚህ በኋላ አንተ እንደዚህ ነህ፣ አንተ እንደዚህ ነህ፣ ሌላ ምንም አማራጭ የለም ግን እያላቸው አይደለም። ግን ያ ባህሪያቸውና ያ ካራክተራቸው መዳረሻቸው ወዴት እንደሆነም ያው በትንቢቱም እየነገራቸው ነበር። ያካሄዳቸው መጨረሻ በተለይ የዳንን ስንመለከት ቁጥር 16 ላይ የይሁዳን እሱ ስለጠቀሰ የዳንን ስንመለከት ዳን ከእስራኤል ነገዶች እንደ አንዱ ሆኖ በራሱ ሕዝብ ላይ ይፈርዳል። ዳን የመንገድ ዳር እባብ የመተላለፊያ መንገድ እፉኝት ነው፣ ጋላቢውን የኋሊት እንዲወድቅ ያደርጋል ይላልና
ከኋላ ሆኖ ሰውን በማማት ሰውን ባልሆነ መንገድ በእንትን በማለት ከመንገዱ እንዲዛነፍ ያደርጋል የሚል እንትን አለውና ያዕቆብ ያውቃል የወደፊታቸውን የኋላ ህይወታቸውን ያውቃል። ያ የኋላ ህይወታቸው ደግሞ ተጽዕኖ ያሳድርባቸዋል ወደፊት ያለው ህይወታቸው ላይ እና ያም ጭምር ሊታሰብ ያስፈልጋል። በጣም ጥሩ። እንግዲህ ይሄ የበረከትና የነብይነት ጉዳይ አብሮ የተቀላቀለ የሆነ ነገር እንዳለው ተነጋግረናል። ጥልቅም ውይይት ለወደፊት ይፈልጋል። ወደሚቀጥለው ስንመጣ እንግዲህ ዘፍጥረት ሲያልቅ እንዴት ነው የሚያልቀው? ይሄ መጽሐፍ ሲያልቅ በምን አግባብ ነው የሚጨርሰው ጸሐፊው ሙሴ? ዘፍጥረት ሲያልቅ ያው የሚያሳዝንም ክፍል አለው። ያው ግን ዋናው ከአብርሃም ጀምሮ ስትመለከቱት የተጓዥ ህይወትን ነው የምመለከትበት እኔ በራሴ። አብርሃም ከአገርህ ከምድርህ ተለይተህ ውጣ ተባለ። ከዛ ይስሐቅንም ብትመለከቱት የመንገድ ላይ ህይወት ነው ያሳለፈው። ያዕቆብንም ብትመለከቱ ከዛም በኋላ ወደ ዘጸአት ስትመለከቱ እንደውም የመውጣት ታሪክን የመንገድ ላይ ታሪክን ትመለከታላችሁ። ከዛ ግን አብረህ የምትመለከተው ሌሎች ነገሮች ይኖራሉ። እነሱም ያዕቆብ በዚህ ጊዜ ነው የሞተውና ሲሞት ምን ብሎ ቃል አስገባቸው? በዚህ እንዳትቀብሩኝ፣ ይልቁንም በምን ቀበሩኝ ብሎ ተናገረ? ሳራ የተቀበረችበትን አብርሃም የተቀበረበት በዛ ቦታ እንድትቀብሩን ብሎ ቃል ያስገባቸዋል። ወደዛ ይሄዳሉ። ዮሴፍም ወደፊት ይመለከትና ምን ብሎ ይናገራል? ስጋዬን በዚህ እንዳትተው ብሎ አጥንቴን በዚህ እንዳትተው ግን ምን አድርጎ ወደ እስራኤል ወደ ከነዓን ስትሄዱ በዛ ቀበሩኝ ብሎ ይናገራልና አሳዛኝ ታሪክ ነው። ያው ኖሮ ወደ መጨረሻ የሚያስገርመው በተስፋ ነው የሚያልቀው እና ይሄ በሶስት ያስቀምጠዋል ተስፋውን። አንደኛው ያው አሁን የተቀመጠው ወደ ተስፋይቱ ምድር እንዳይመለሱ በማመላከት፣ ሁለተኛ ግን አባታቸው ያዕቆብ ከሞተ በኋላ ድጋሚ እነዚህ ወንድሞች ይመጣሉ። እንግዲህ ያለፈውም ሳምንት ይሄንን የበደለኝነት ስሜት ስናነሳ ነበርና ፈሩ። ምክንያቱም አሁን እንግዲህ ያዕቆብ ሞቷል፣ ስለዚህ ዮሴፍ የሆነ ነገር ሊያደርገን ይችላል፣ አባቱን ፈርቶ ይሆናል ዝም ያለን በማለት ፈሩ። ከዛ በኋላ መጥተው በቃ እባክህ አባትም ያዕቆብን በሕይወት እያለ እንደው ይቅር በላቸው ብሎሃል ብለው ይነግሩታልና በዚህ ጊዜ ዮሴፍ በጣም ያዝናል፣ በጣም ያለቅሳል። ከዛ በኋላ የተናገራቸው ነገር በጣም ያስገርማል። ምን ይላቸዋል? እኔ እግዚአብሔር ነኝን? እኔ የእግዚአብሔርን ቦታ ወስዳለሁን? እግዚአብሔር ነው ፈራጅ እንጂ እኔ አይደለሁም። ከዛ በኋላ ቀጥሎ ምን ይላቸዋል? እናንተ ክፉ ነገር አሰባችሁብኝ፣ እግዚአብሔር ግን ለመልካም አደረገው፣ ህዝብን ለማዳን አደረገው ይላል ምዕራፍ 50 ሲያጠናቅቅና አንድም ተስፋ የምናገኘው ደግሞ ያንን ክፉ ነገር እግዚአብሔር ወደ መልካም እንደሚለውጥ እንደ ቀያሪ እንደሆነም ያንን ተስፋ እናገኛለን። የመጨረሻው ተስፋ ግን ወደ መጡበት ይመለሳሉ። የሆነ መዳረሻ አላቸው። ግን በተለይ ከይሁዳ ዘር የሚመጣው በትረ መንግስት ያለበት ያ ዘር ነው እና ማን ነው ይሄ ካለን እንግዲህ ፊልጵስዩስ ምዕራፍ 2 ቁጥር 10 ላይ እንደዚህ ይላል፣ ከስም ሁሉ በላይ የሆነውን ስም ሰጠው፣ ይህም በሰማይና በምድር ከምድር በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል እና ከፍ ከፍ አደረገው ያለ ልክ ጉልበት ሁሉ ለሱ ይንበረከክለታል ይላልና ዓለም ሁሉ የሚድንበት የመጨረሻው ተስፋ መዳን ነው። እዛ እንደማይቀሩ ታሪካቸው ያ ብቻ እንደማይሆንና ይሄ የመዳን የሚሆንበት መንገድ ደግሞ ከይሁዳ ዘር የሚመጣው ንጉስ የሆነው ዳዊት ሳይሆን ከሱ ተከታይ ሆነው የሚመጣው ኢየሱስ የሆነው ለዘላለም የሚነግሰው ንጉሳችን መሆኑን በዛ ነው የሚያልቀው። በዛ ተስፋ ነው የሚያልቀው ዘፍጥረት። በትንቢት ነው የሚያልቀው። የሚደመድመው በትንቢት ነው መጽሐፉ። የራሱን ልጆች ይጠራል። የራሱን ልጆች ጠርቶ አንድ ባንድ እያንዳንዳቸው ምን እንደሚሆኑ ለወደፊት የእነዚህ ዘሮች ምን እንደሚሆኑ ለእያንዳንዱ ልጅ ተናግሯል።
ያ የሚናገረው ትንቢት ደግሞ የተፈጸመ ጉዳይ ነው፣ የሚፈጸም ነው። እሱ እግዚአብሔር አሳይቶት ነው። እኒህ ሰዎች ያን የተነገረውን ነገር ልጆቹ ትንቢቱን ተመልክተው ሊያሻሽሉት የሚችል ነገር ሊያሻሽሉ ይችላሉ። የማይችሉትም ደግሞ በዚያው ይቀዘናሉ። የሆነ ሆኖ ግን እያንዳንዱ ልጅ መጨረሻው ምን እንደሚሆን ነው የተነገረው። የእኛም እንደዚህ ነው። ስለ እያንዳንዳችን መጨረሻችን ምን ሊሆን እንደሚችል ተነግሮናል። ማሰብ ይገባል። ከዚህ ውስጥ ደግሞ ሌላው ትንቢት የክርስቶስ ነው። ስለ ክርስቶስ መምጣት ነው። የመጀመሪያ ምጣቱንም የዳግም ምጣቱንም ሁለቱንም የሚያመለክት ነው እና ያንን ለራሳችን ወደ ራሳችን መውሰድ ለራሳችን ትምህርት መማር እንድንችል ብሎ የጻፈልን ነው። እንግዲህ ተመልካቾቻችን ይህንን የዘፍጥረት መጽሐፍ ዛሬ ነው የምናጠናቅቀው። ነገር ግን የዚህ በሙሉ የ13ቱን ሳምንት ያጠናነውን አንድ ማጠቃለያ ፕሮግራም ሰፋ አድርገን እንሰራለን። በዛ ላይ ዋና ዋና ነጥቦች ከዚህ መጽሐፍ ያገኘነው ትምህርት ምንድን ነው የሚለውን እናነሳለን። የዛሬውን ግን እዚህ ላይ እንቋጫለን። በጸሎት ነው የምንጨርሰው። ፓስተር ጥሩነህ የመጨረሻውን ጸሎት ያደርጉልናል። እግዚአብሔር አባታችን በጣም አድርገን እንወድሃለን፣ እናከብረሃለን፣ ስምን ከፍ ከፍ እናደርጋለን። የሚገባህ አምላክ ስለሆንክ ሁሉን ፈጠርህ፣ ሁሉን አዳንህ፣ የምንድንበትን መንገድ ከፈትክልን። ለዚህ እናመሰግናለን። አባታችንና አምላካችን የምንኖረው በዚህ በመጨረሻው ዘመን ነው። ስለዚህ ሕይወታችን ለማይቀረው ለዳግም ምጽአት እንድናዘጋጅ እርዳን። በክርስቶስ ያለን እምነት እንዲጠነክር እርዳን። በየቀኑ ወደ መስቀሉ እንድንመለከት አንተ አግዘን። ሌሎችም ሰዎች ወደ መስቀሉ እንዲመለከቱ የእኛ ሕይወት እነሱን የሚስብ እንዲሆን እንድትባርከው እንለምናለን። አገራችን ኢትዮጵያን ማሰባት ጌታ ሆይ ካለባት ውጥንቅጥ የወጣ ችግር ሁሉ መፍትሄው አንተ ነህ። አንተ ልትፈታው ትችላለህ። የሀገሩ ሕዝብ በፍቅር በህብረት በአንድነት ሊኖር እንዲችል አንድ የሚያደርግ መንፈስ እንድሰጠን እንለምናለን። የሁላችን ኃጢአትና በደል ይቅር በለን። በሚቀጥለው ጊዜም ሁላችን አትለየን፣ ባርከን። በጌታ በኢየሱስ ስም አሜን።